ሰላም 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 ጤና ይስጥልኝ ውድ ተመልካቾቼ፣ እኔ መስኪ በዩቲዩብን ካች ብያለሁ። እባካችሁ ዩቲዩብን ሰብስክራይብ ያርጉ። አዲስ ጀማሪ ነኝ። ላይክ ያርጉ። ደግሞ አሳባችሁ አስተያየት ገለጹ። እወዳችኋለሁ፣ አከብራችኋለሁ። ዛሬ እጄ የመጣሁት ቪዲዮ ከህይወት የተማርኩት ነገር፣ ህይወት የሚያስተምረው ነገር ክፍል አንዱ ላስተምራችሁ። እውነቴ ነው የምላችሁ እጅግ በጣም እስከ መጨረሻ ማስተምረው የራሴ ህይወት ነው። ከዛ በኋላ ሌላ ክፍል እቀጥላለሁ። እኔ ህፃን ነበርኩት 15 አመት ልጅ ነኝ። በ15 አመት ስራዬን መስራት ወደ ሌላ ሀገር ተሳደድኩት። በተሳደድኩት በስራ ምክንያት ስራ እየሰራው ከሰው ጋር ተገባቢ ጸባይ ስላለው መግባባት ጀመርኩት። በደንብ መግባባት ስለሚችል ሰው ልጅ ይገባባለው። ምንም በውስጤ ላይ ክፋት አላውቅም። እና በዛ ቅርበት ከሰው ጋር ሲገባባ አንድ ወዳጅ አገኘ። አንድ ወዳጅ ሲያገኝ ነው ከእድሜ ይበልጣል። ሲያየው ትልቅ ነው፣ ግን ለኔ ያለው አመላከት ለኔ ያለው ስሜቱ ጥሩ ነበረ። ይመክረኛል፣ ያግዘኛል። እኔ ልጅ ነኝ፣ ምንም አላውቅም። እሱ ትልቅ ከኔ ባለጥ ይላል። በምንም በእድሜም በስራም ቢያካሂዱም ከኔ ባለጥ ይላል። ስራይ ቦታ ይመጣል፣ ይመላለሳል፣ እናወራለን። አንድ ጊዜ በስልክ እያወራን በጣም አንድ አመት ከግማሽ ምናምን እያወራን ነበረ። ከዛ በኋላ የፍቅር ጥያቄ አቀረበኝ። እኔም ደግሞ በደንብ ስለተለማመድኩ ከሰው ጋር መቅረብ በደንብ ስለሚወደው ቀረብኩት። የፍቅር ጥያቄውንም ቀስ በቀስ እሺ ያልኩ መጣሁ። በአንድ ሳይሆን ቆይ እኔም ትንሽ ሊደግ በስራም ገና ነኝ እና በጣም ህልም አለኝና ልስራ አልኩት። ምሰሪው ስራ አግዝሻለሁ፣ እኔ በጎንሽ ላይ ሆናለሁ አለኝ። እኔ ከሱ ጋር በፍቅር ጥያቄውን ተቀብዬ እየኖርኩ ነበር። ለስራ ጎበዝ ነኝ። ደከመኝ አላውቅም፣ ሰለቸኝ አላውቅም። በጣም ትሰራለሁ። ግን ውስጤን እስከሚያገኘኝ ድረስ ራሴ ማንነቴን በደንብ እስከሚያቀኝ ድረስ በደንብ ሴት አይደለም እሺ አልኩት። እሺ በማለቴ ፍቅር ጥያቄም ስላቀረበ መቀራረብ ጀመርኩት። ከሱ ፍቅር መያዝ ጀመረ። እውነት ለመናገር አልዋሻችሁም፣ ፍቅር ይዞኛል። ካለሱ ደስተኛ መሆን አልችልም። ምክንያቱም ካየው በሰላም እውላለሁ፣ ካላየው በጣም ይጨነቃለሁ። ምን መሆን አለብኝ አልኩት። በሰዓቱ እሰራለሁ። እንደነገርኩት የ15 ልጅ ሆኜ በጣም ነው ስራ የሚወጣው። በጣም እወዳለሁ ስራ፣ ፈጥረ መስራት እወዳለሁ። ቤት ተከራየው፣ ስራ እየሰራው የራሴ ቤት ላይ የሚያስፈልገኝ ነገር ማምላት ጀመርኩት። አብረን ለመኖር ወሰነን። ሲወስን እሱ ሁለት ልብ ይታየኛል። እኔ ጋር ለመኖር እሺ ይላል እንጂ ሁለት ልብ ይታየኛል። ግን በፍቅሩ ላይ ስለወደድኩት ምን ማድረግ አለብኝ? ካሁን በኋላ ራሴን በራሴ ቤት እቃዬን እያሞላው መኖር አለብኝ ብዬ ወሰንኩት። አንደኛ ወደ ሀገር ቤት ሲመለስ የገዛ ጓደኛው የቤት እቃ ሰረቀኝ። አለቀስኩት፣ አበድኩት። ምንም ነገር ማድረግ ስለማልችል ተውኩት። ሁለተኛ ዙሪ እንደምንም ደግሞ ስራ ቦታ ቀየርኩት። ስራ ቦታ የተሻለ ስራ ለመስራት ቀየርኩት። ይሄን ስራ እኔ ለመስራት ሲያቅድ የፍቅር አጋር ይሁን ምንም ብንዋደድም ስራ ለስራ ብዬ አላማከርኩም። ስራዬን የራሴ መስራት አለብኝ ብዬ ወጣሁ። መስራት ጀመርኩት። ስራ ቦታ ከፈትኩት፣ መስራት ጀመርኩት። አሁን በጣም ጠጋ ማለት ጀመረ። እኔ ሴት አይደለም የእውነቱ መሰለኝ። አስጠጋው፣ ተጠጋ፣ ማላ ተገባባን። አልተውሽም፣ አትተወኝ ብለን ከዛ ህይወት ተቀጠለ። እንደዛ ያልኩ 17 አመቴ ሆኗል። አሁንም ስራ እየሰራው በደንብ ለካ ስራ እኔ ስለሚሰራ እሱን የፈለገኝ መጀመሪያ የጠየቀኝ የፍቅር ጥያቄ መቀበለኝ
ስለተቀበልኩ እኔ ፍቅር ጥያቄ የእውነት መሰለኝ። የእውነት አይደለም። ለካ የተሻለ ስራ ስሰራ እኔ ልጠቀመኝ ነው። አልገባኝም። እንዳገባኑ በሁለተኛው ቀን ከሰው ጋር ተጣልተው እስር ቤት ገባ። እንዳገባኑ በሁለተኛው ቀን ተጣልተው እስር ቤት ገባ። ስገባ መጠያየቅ ጀመርኩት። ከዙ ከባድ ነው። በጣም ጠየቅኩት። ከአቅሜ በላይ ሆነ። 4 ወር ታሰረ። መጣ። ከመጣ በኋላ እኔ በደንብ በ4 ወር ውስጥ በቃ እየሰራው ጠንካራው ጥሩ ሁኔታ ላይ ነኝ። ጭራሽ መስራት የሚባል ነገር በቃ ወንድ ልጅ ምንም ፈጥሮ ይሰራል። መስራት ነገር አልፈለገም። ለምንድን ነው እኔ የሚሰራው? የቤት ኪራይና እቁቤን ከቻለ በራሴን የሚያግስተው ደግሞ ባለቤት ከሰራ የተሻለ ህይወት እኖራለሁ ብዬ ነው እንጂ የሚያስበው እሱ የሚያምነው ለካ ድሮንም ይጠቀማለሁ ብሎ ስላገባኝ እኔም ደግሞ መጠቀም አይችልም። የኔና የሱ ህይወት ሌላ ነው። ወንድ ልጅ ነው ያስተዳድረኝ በማለት በጣም ግትር ብዬ የሰራሁት ነገር አላሳይም። እኔንም ሰርቻለሁ አልልም። ቤት ውስጥ ይሰራለው፣ ይበላል፣ ይጠጣል፣ አጥባለው፣ ይለብሳል። ግን ወጥቶ ሌላ ቦታ ተዝናንቶ ውሎ መምጣት ጀመረ። አሁንም ግጭት በማላችን ላይ እየተፈጠረ መጣ። ወንድ ልጅ ነህ አገብተኛል አኑረኝ አልኩት። እሺ ያለ በቃል እያታለለ ትንሽ እየቆየን ወደ እኔ ህይወት ኪሳራ መጣ። በማ ምክንያት? በዚህ ልጅ ምክንያት። አሁን ኪሳራ ከመጣን በኋላ ምን አባቴ መሆን እችላለሁ? አንዴ ከሰርኩ፣ ሁለት ደግሞ ትዳሬን ማጣት አልፈልግም ብዬ አብሬ መኖር ጀመርኩት። ሌላ ቤት፣ ስራ የሌለ ቤት መኖሪያ ተከራይተን ማለት። እዛ መኖሪያ ቤት ልጅ የለንም። እኔና እሱ ነኝ። ማስተዳደር አልቻለም። በጣም ተቸገር። በጣም ተቸገርኩት። ልጅ ሳይኖር እንደዚህ የተቸገርኩ ምን ልሆን ነው? ልጅ ቢኖረኝ እንዴት አድርጎ ሊያኖር ነኝ አልኩት። አሁንም 1 አመት ይሆን አብረን 1 አመት ሆነ። እሺ በማል እኔም ሳላቅ እሱም ሳላቅ እርግዝና ተከሰተ። የተከሰተ እርግዝና ከ3 ወር በኋላ አየው። ሲያይ እርግዝ ነኝ። በለ እንግዲህ ጉዴ ነው። ስራም የለኝም። ሰርቶም እኔል ያኖረኝ አይደለም። ልጅ ተፈጽሟል። ምንድነው ሚሻለን ብዬ ልጅ የእግዚአብሔር ስጦታና ብዬ ለመውለድ ተዘጋጀሁ። ልክ ተዘጋጅቼ ልጅን ከወለድኩ በኋላ ጥሎ ጠፋ። ልጅን ከወለድኩ በኋላ ጥሎ ከጠፋ በኋላ እኔ ደግሞ ልጅን ልመጣል አልችልምና ልጅን ይዤ ወደ ቤተሰብ ጋር ተቀላቀየ። ከቤተሰብ ጋር ልጅን አስቀምጬ አረብ ሀገር ተሳደድኩት። አረብ ሀገር መጥቼ 3 አመት ሰርቼ ወደ ኢትዮጵያ ተመልሼ ሄድኩት። ወደ ኢትዮጵያ ተመልሼ ሄጄ ያ ሁሉም በደል እረስቼ ያ ሁሉም ያስከፋኝ የበደለኝ እረስቼ ምን መሆን ወሰንኩት? አብሮ ለመኖር ትዳር አንድ ወንድ ለአንድ ሴት ነው እንደሚባል እግዚአብሔርን ቃልን በማክበር አብሬ ለመሆን ወሰንኩት። ከወሰንኩ በኋላ ኖሬ ቤት ተከራይና ስራ ቦታ ከፈትኩት። ስራ ቦታው አሁንም አከሰረኝ። እኔም ስራ እየሰራው ነበር። የራሴ ስራ በደንብ አጠንክሬ እየሰራው ነኝ። አብረን እየኖርን አሁን እጅግ በጣም የመጀመሪያው ርዕስቼ አሁን ሌላ ህይወቴን በቃ ሌላ ሰው ሆኜ ለመኖር ሲያስብ አሁንም እየቆጠኝ ነው። ምን መሆን አለብኝ አልኩት። አሁን ልለያየው አልለያየው ምን መሆን አለብኝ? በጣም ታገልኩት። እንደዚህ እየለፈው 3 አመት ሆነ። ከ3 አመት በኋላ ሁሉም ነገር ከተበላሸ በኋላ አንድና አንድ ነገር ብሎኛል። አንድ ቀን ተጣላን። ሲኒና ሲኒ ይጋጫል እንደው ከዛ ተጋጭተን እንዳለ ካሁን በኋላ ምን አለሽና ነው ምን ለማመጥሽ እጭ የፈለሽው ውሳኔ መወሰን ትችያለሽ አለ። ስሚ ከኔ በደንብ እየተማርሽ ከዛ በኋላ ነው አዎ ለካ መጀመሪያ ስላለ ነው ቀረብከኝ፣ ስላለ ነው ወደድከኝ፣ ስላለ ነው አገባኸኝ። ካሁን በኋላ ምንም የለኝም፣ ግን ይሄን ቀን እንዳትረሳ። የለኝም ነገ ይኖረኛል። ዛሬ ወድቄያለሁ፣ ነገ እነሳለሁ። ዛሬ ንቀኛል፣ ነገ ግን ትመኛለህ ብዬ ከህይወቱ ተለያየው። ህይወት ታሪኬ 1ኛ ፓርት ይሄን። ቀጣይ ለመስማት የሚፈልጉት ቀጥ እያላችሁ ኮሜንት ላይ ጻፉልኝ።